እንዴናችሁ በተሰጠኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዳውሰር ፋሚሊ እንዴት ናችሁ? ደህና ናችሁ? ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብ እንዴት ናችሁ? እና ቤተሰብ እስኪ ዛሬ አንዳንድ እናውራ ስለ ካርጎ እናውራ። ቤተሰብ ምን አለ መሰላችሁ፣ አሁን ባለው ሰዓት ካርጎ በጣም ከባድ ሆኗል። በጣም እና እህቶቼ ካርጎ ማድረግ ያሰባችሁ፣ ካርጎ ልታደርጉም የተዘጋጃችሁ፣ እንደኔ እቃ የሰበሰባችሁ ወይም ልትሰበስቡ ወደፊት አላማ ያላችሁ እህቶቼ ተጠንቀቁ። አሁን ካርጎ ስንት ገብቷል? አንዳንድ ቦታ 13 ብር፣ አንዳንድ ቦታ 13.50 ገብቷል። እና እህቶቼ ተወዷል። 7.50 እንደነበረ ስናማር እንዳልነበረ ወላሂ 8 እንደነበረ ስናማር እንዳልነበር አሁን ሰብስበን የገዛነውን ያህል እንኳን አይመልስም። እና እህቶቼ ተረጋጉ፣ ልብስ አትግዙ። የገዛችሁም ደግሞ ይበቃችኋል። በጣም ካርጎ ውድ ነው። ምክንያቱም እዛ እኛ ጋር ቀረጡ በጣም ውድ ነው። እዚህ እንደገና ደግሞ አስቡ፣ የማንሻ የምንድነው ብለውት ደግሞ ይመጣሉ። ሲመጡ የሚያነሱት መንዝ ነው ምናምን 200 ምናምን ያስከፍላሉ። በዛ ላይ በኪሎ ያው እንግዲህ አስቡ 13 ብር 12.50 ይሆን 1 ኪሎ ተመዝነ። ዝም ብሎ ልብስ እኮ ሊሆን ይችላል። ዝም ብሎ የማይጠቅም ልብስ ሊሆን ይችላል ማለት መቼም ልብስ ስንሰበስብ አረብ ሀገር ላይ ያለነው ልጆች ብልጥ የሆነች የመዳም ቅመም ካልሆነች በቀር አብዛኞቻችን በቃ እዛ የማይገኝ ነው መሰል የሚመስለን። በቃ ሰብስበን ካርጎ ልናደርግ ስናወጣው በጣም ብዛቱ ይሄን መቼ ነው የገዛሁት፣ ይሄ መቼ ነው የተጠራቀመው ነው የምትሉት ማለት ነው። እና እህቶቼ ባካችሁ ካርጎ ለማድረግ ያሰባችሁም እቃችሁ እንደረተባችሁት ይረጋጋ። እስኪ በአዲሱ አመት አዲስ ነገር ሊመጣ ስለሚችል በአዲሱ አመት እንጠብቅ። ምናልባት ሊራክስ ይችላል። አለበለዚያ አንደኛ እዚህ ወጪ አውጥተን እዚህን ድርሃም እዛ ብንመነዝረው ስንትና ስንት ብር ነው። ሁለተኛ ነገር እንደገና ደግሞ እዛ ጋር እንደ ድል ነው ብለዋል ቀረጥ። አስቡት እዚህ ምን ከፍለውን ብር እዛ ጋር ለቀረጥ ያወጣነውን ብር ስንደምረው የትና የት ነው? እዛ እኮ በጣም እዚህ የምንሰበስበውን ልብስ ያህል የሚያስንቅ ልብስ አለ። ቆንጆ ፋሽን ልብሶች አሉ። ወላሂ እዚህ ሰብስበን ይዘን የሄድነውን እኮ እዛ ጋር እኮ አይለበስም። እኛ ብሄርን ሰዓት ሀታ ለሰው ለራሱ ብትሰጡት ሰልባጅ ይዛልን መጣች ምን ይሰራል ነው የሚሏችሁ። ምክንያቱም እዛ ጋር አሪፍ ልብስ አለ። ሀታ ሹፎን ብትሉ አሁን ሹፎን በቃ በየተለያየ ከለር የተለያየ ዲዛይን ጽድት ብለው ለብሰው ሳይኔ ለራሱ እንደዚህ አሁን ኢትዮጵያ ላይ ያሉ ሰዎች በጣም ደስ ነው የሚሉት። በጣም የሚያስንቅ አለ ከትንሽ እስከ ትልቅ። ስለዚህ እህቶች ይሄ ሸኤን ቲሞ ምናምን እንደው ከስልካችሁ አጥፉት እንትን እንዳትሉ ስልካችሁ ላይ አጥፉ በቃ። አለበለዚያ ሸኤን እኔ አሁን በፊት ቢያንስ ከ3 አመት በፊት ሸኤን ላይ ነበር እኔ እቃ የምገዛው። አሁን የዛ ልብስ ነው አሁን ድረስ ያለው ሸኤን ላይ በጣም ያየሁት የልጆች ልብስ ሳይ በጣም ነው የምጓጓው። በጣም ያየሁት አወርድና ወሯ ስትዳረስ እንትሏ ቀኗ እኔ እንትን እላለሁ ጠልባለሁ ማለት ነው። 7 ቀን ያመጣሉ ሸኤን ላይ ቲሞ። እና እባካችሁ ልጆቼ እንትን አትበሉ።
አትግዙ። አሁን ደግሞ እኛ ግቢ ምን ጀምረናል መሰላችሁ እህቶቼ? ግን እኔ አሁን በቃኝ፣ እኔ በቃኝ ካልኩ በቃ ብሩም አልቀመጥ አለ፣ ወላሂ አልቀመጥ አለ፣ ብሩ አልቀመጥ። ኢትዮጵያ ምን ልላክ አልቀመጥ አለ። የሌላ ሀገር ዜጎች ያመጣሉ፣ እነዚህ ህንዶች ባንጋሊ ያመጣሉ። ሴቶቹ በኪስኪስ እያደረጉ ወንዶቹ በመኪና ምናምን ያመጣሉ። በቃ ሰራተኛው እንዳለ በቃ ፊሊፒንሽ፣ ኢንዶኔሽያሽ፣ ኢትዮጵያሽ እንደው በቃ እዛ ላይ ነው የሚሄዱት። የተለያየ ነገር ያመጣሉ እና አልገዛም ምንና ጓጓና ገዛለሁ። እና አሁን ገዝበው የመሰላችሁ ዛሬ ገዝበው ላሳያችሁ። ዛሬ ቪዲዮ መቀረጽ አለብኝ። በርሜል ውስጥ ያለው ቃልማ ተውት፣ ስቶር ውስጥ ነው። ስቶር ይሄ ላሳያችሁ። በነገራችን ላይ እያወጣጣሁ ነው ማሳያችሁ። ሳብሩ ይሄ ሻርፕ፣ ይሄ የአረቦቹ አይነት ማለት ነው። የአረቦቹ አይነት ግን ጓጓ ምን ላክ ማለት ነው። ሁሉም ገዛው። እንደገና ደግሞ ልብሱ ኢትዮጵያ ስንገባ ተኩሱኝ አይልም። በቃ አሰፍተን እዛ መልበስ ብቻ ነው። ታታ ለእናቶቻችን ይሆናል፣ ለልጆቻችን ይሆናል። ሴት ልጆች ላላችሁ አንድ አይነት አሰርታችሁ ምናምን ይሄ እኔ እንግዲህ አንድ በሉ የገዛው ሁለት ሶስት አራት ሻርብ አለው ይታያችኋል። እዩስ ከነ ሻርብ አራት ዛሬ የገዛሁት አራት አምስት ሻርቦች ከነ ሻርቡ እዚህ ላይ እንደገና ደግሞ ስድስት እዩስ ከነ ሻርቡ ቀረብኩባችሁ። ፍራቅ ብዬ ላሳያችሁ። እነዚህ ይሄ አሁን ይሄ ፈሰሱ እንዳለ ሆኖ አረቦች የሚለብሱ ፈሰስ አለ አይደል? ኦሪጂናል ነው እቃው። ፈሰሱ አለ አይደል? አረቦቹ የሚለብሱት የዛ ዘር ነው ማለት ነው። ኢትዮጵያ የምትፈልጉት አይነት ዲዛይን ማሰራት እዚህ እንኳን ኢትዮጵያ ማሰራት አቃውን ይዛችሁ ሄዳችሁ ማለት ነው። የዚህ አይነት ልብስ ግን ካገኛችሁ እንደኔ በብዛት ኢትዮጵያ ላይ አሁን እንደዚህ ከንዱራን ልክ እንዳረቦቹ ይለበሳል እንዳይለበስማ፣ ግን ለልጆች ልጆቻችሁ ጋር የሆነ ሴት ልጆች ያላችሁ ከልጆቻችሁ ጋር አንድ አይነት አሰፍታችሁ ልክ ድሬ እንደምንለብሰው የሆነ ቀለል ይላል ልብሱ፣ አይከብድም። ከዛ ሻርቢቱም እንዳለች ለብሳችሁ ቋሪት ትላለች ማለት ነው። እና ግን ራቅ ብዬ አላሳየኋችሁ ይሄ ማለት ነው። ከለሩ ይሄን ይመስላል። ይሄ ተሰሲ ይሄንን ይወርቅ ያላሳየኋችሁ ይሄ ሻርቡ ነው። ይሄ ልብሱ ነው ማለት ነው። እና ይሄ ተሰሲ ሶስት ቆይ ይሄ ተፈታ ላሳያችሁ። የተፈታ ሁለት የተፈታለ ቆይ ሳያሳያችሁ ይሄ ሻርፕ አያችኋል። ድርሃም ነው አንዱ። ይሄ እስከነ ሻርቡ 25 ድርሃም ነው። ለዛም ነው ያኔ እንደዚህ ተካውያ ምናምን እንትን አይልም፣ ተካፍኝ አይልም። ያኔ ነዶ ምን ገዛዋል አይደል? ይሄው ፈሰሴው እና ይሄን ይመስላል ልጆቼ። እንደው ያልሆነ ዕቃ ባንሰበስብ እንደኔ ባንሰበስብ ደስ ይለኛል። ደግሞ ልምዱ ሆኖብን ለምን እንደሆነ አላውቅም። ወርቅ ብንገዛ እኮ ይሻላል ልጆች፣ ወላሂ ወርቅ ብንገዛ የተመረጠ ነው። ነገ ዙረን እንሸጠዋለን። ወርቁን ቢሸግረን ለትርፍ ብንፈልግ ገዝተን ብር ካለ ብናስቀምጥ ይሻላል። ልብስ ሰውም ሰጥቷችሁ ሰጠችን አይሉ እና ይሄን ይመስላል ልጆች። እዚህ አርገ ይሁን
ይሄው እዚህ ፈሰሰው ከዛ ልብሱ ታያችኋል። ፈሰሱ ታያችኋል። በቃ ልፍታው እና ይሄን ይመስላል እላችኋለሁ ውዶቼ። ያው እንደዚህ የሆነ የሚጠቅም እቃ አንዳንድ ሳይበዛ ብትገዙ አሪፍ ነው። ግን ካርጎ ላይ ተጠንቀቁ ነው የምላችሁ እህቶቼ። እኔ ለድሜ ያለው ሰብስቤ ለድሜ ያለው እላችኋለሁ። ማለት በእርግጥ ኢትዮጵያ ሂደን ብር ይዘን ሂደን በቂ ላይሆን ይችላል የምንገዛው ነገር በቃም ብለን ከገባን። ግን ቢሆንም የሚቀደም ነገር አለው። እንዴ 10 ምናምን ብር እንዴ አስቡ፣ 10 ምናምን ብር ልከን እንዴት ነው እንግዲህ እኔ እንጃ። ጉድ ነው፣ ከባድ ነው። በጣም ከባድ ነው የአገራችን ኑሮ። እንዴት ብለው ነው የሚኖሩት? ስንት ምስኪኖች አሉ፣ ስንት ሰዎች አሉ። ወላሂ እኛ እንደዚህ ሆነን ሰርተን ለራሱ አስቡት እንግዲህ ያለውን ነገር እና ይመስላል እህቶቼ። ልብስ ከምንሰበስብ ወርቅ እንሰብስብ፣ ወርቅ እንግዛ። በተረፈ ደግሞ ቅድሚያ የወጣንበት ዓላማ አንድና አንድ ሁላችንም ይለያያል ዓላማችን። ግማሾቻችን ልጆቻችን ጥለን፣ ግማሾቻችን ደግሞ ያው ቤተሰብ ጥለን ምናምን የተለያያለን። ሁላችንም ዓላማ አለን የወጣንበት እና ቤት ልንገዛ፣ ቤት ልንሰራ፣ ቤተሰብ ልንረዳ የምንወጣ እህቶቼ ስላለን ዓላማችን ግብ ለማድረስ ሞላዝም ሰልባጅ መሰብሰብ የለብንም። ብር ካለ እዛ እንገዛለን። ግን ይሄን ስላችሁ ያው አስፈላጊ ነገር ከሆነ እንደዚህ አሁን ምሳሌ አሁን ይሄ ይጠቅማችኋል ብዬ ያሳየዋችሁ። ይሄ አሁን ኢትዮጵያ ላይ ምናልባት ሊኖር ይችላል፣ ግን ፋሽኑ ምናልባት ትንሽ ሊወደድ ይችላል። ለዛ ግዙ ይሄን አለበለዚያ ሌላ ነገር አትሰብስቡ አላችኋለሁ እህቶቼ። ካርጓችሁንም ደግሞ ካርጎ ያላችሁ ልጆች ደግሞ ጋብ አድርጉት፣ እንትን በሉ አስቀምጡት። ዱአን እየያዝ እቃችን አንዴ ያምልጥልን። ከዛ ካርጎ ከቀነሰ በኋላ ደግሞ እንልካለን እላችኋለሁ እህቶቼ። እና መልሶ ወደ ኪሱ ወደ መጣበት ኪስ ይቀመጥ። እዛው ከበር ቁጭ በልና እንግዲህ ጊዜውን ጠብቆ ኢትዮጵያ ይገባል። አሁን ዝም ብሎ ይቀመጥና ኢትዮጵያ ይገባል ጊዜውን ጠብቆ። እና ውዶቼ እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ላይክ እንዳይረሳ። ይሄንን ቪዲዮ ከየት ቦታ ሆናችሁ እንደምታዩት ኮሜንት ላይ አስቀምጡልኝ፣ የት ላይ ሆናችሁ እንደምታዩት ማለት ነው። የምታዩት ልጆች ሰምታችኋል፣ እሺ እህቶቼ። እና ደግሞ ሰብስክራይብ እንደራረግ፣ ላይክ እኔ መልሳለሁ ሁሉንም እህቶቼ። አብረን እንደግ፣ እንስራ። እጃችን ላይ ባለው ስልክ መዳን ቤት ሆነን አንካለን። ያው የሰዎችን ቪዲዮ ስክሪን እያደረግን ነው የምንውለው። ስራ ልጅም እየያዝን እኮ ያው ቁመንም ተቀምጠንም ኔት አልኖረም በቃ እንትን ነው የሆነ ነገር እያየን ነው የምንውለው። ግን በራሳችን በስልካችን ብንሰራ ደስ ይላል። ለራሳችን የሚሆን ነገር ብንሰራ ማለት ነው። እኔ ግን በነገራችን ላይ እህታችሁ ጀግና ነኝ። እንግዲህ ይሄንን ብቻ አይደለም፣ አሁን ይሄን ደግሞ አላህ ያጠንክረኝ እሰራለሁ ኢንሻአላህ። ግን በስልኬ ነው የምሰራው። 2 ስልክ አለኝ። በስልኬ የምሰራው ይሄን እሰራለሁ ኢንሻአላህ። እየሰራሁም ነው። ፖፖ ላይ የሚባል አፕሊኬሽን አለ፣ እሱን እሰራለሁ። ታክ የሚባል አለ፣ እሱን እሰራለሁ።
በቃ ይጠቅማል የሚባሉትን ነገሮች እሰራለሁ። አሁን ፖፖ ላይ እኔ ከ3 አመት በላይ ሆነኝ። ሞክሩ። ቪዲዮ እንደውም ጀምሬላችኋለሁ፣ ፓርት 2 ለቅላችኋለሁ። እና በስነ ስርዓት ይከፍላል። እየከፈለኝ ነው። በዚሁ በስልኬ ሰራለሁ፣ በዚሁ በስልኬ አስገባለሁ። አካውንት እና ስም ብቻ ነው የሚያስፈልገው። እና ጠንክሩ።